ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? በድጋሚ ተመልሼ መጥቻለሁ። ባለፈው ቪዲዮ ላይ የጀመርነውን የኤአይ ቶፒክ ዛሬም በሰፊ የምንሄድበት ይሆናል። ምናልባት እንግዲህ ብዙዎቻችሁ ኦልሬዲ መጠቀም ጀምራችኋል ብዬ አስባለሁ። ነገር ግን በደንብ እየተጠቀምንበት ነው ወይ የሚለውን በደንብ ለማወቅ የሚያስፈልጉት ነገሮች ምን ምን ናቸው የሚለውን በሰፊው እናወራበታለን። ከነዚህ ውስጥ እንግዲህ በዋነኝነት የምናወራው ስለ ፕሮምፕት ኢንጂነሪንግ ነው። ምክንያቱም ኤአይ እንደምታውቁት በተለይ ጀነሬቲቭ ኤአይ በጠየቅነው ልክ ነው አውትፑት የሚሰጠን። ይሄ ደግሞ የኛ ጥያቄ ጥሩ እስካልሆነ ድረስ የምናገኘው ምላሽም በዛው ልክ ጥሩ እንደማይሆን ይታወቃል። ስለዚህ አጠያየቃችን እንዴት መቃኘት አለበት የሚለውን በደንብ በሰፊው የምናይበት ፕሮግራም ይሆናል ማለት ነው። አሁን ላይ እንግዲህ አሁን ባለ የቅርብ መረጃ ወደ 77% አካባቢ የሚሆኑ የምንጠቀማቸው እያንዳንዱ ዲቫይሶች ኤአይ ይጠቀማሉ። ዩቲዩብ ገብተን ቪዲዮ ስናይ ሪከመንድ የምንደረገው በኤአይ ፓወርድ በሆነ ኢንጂን ነው። አጠቃላይ እንግዲህ ከኤአይ መምጣት በኋላ ስራዎች በትንሹ በ4 እጥፍ ፍጥነታቸው ጨምሯል ተብሎ ይታሰባል። በአቬሬጅ ምናልባት ወደኋላ የቀሩትን ሀገራት ታሳቢ በማድረግ ማለት ነው። ምናልባት ባደጉት ሀገሮች ካሰብነው ደግሞ ሲግኒፊካንት የሆነ ለውጥ እንዳለ ይታወቃል ማለት ነው። አሁን በየወሩ ኤአይን የሚጠቀሙ ሰዎች ከ300 ሚሊዮን በላይ ይበልጣሉ ተብሎ ይታሰባል። በየወሩ ሰዎች በተለያየ ስራ ላይ ስራቸውን ሲሰሩ ያቀላጥፉበታል ማለት ነው። እንግዲህ ኢሜይል ኮምፖዝ ከማድረግ ጀምሮ ፓወርፖይንት ማዘጋጀት፣ ቢዝነስ ፕላን ማዘጋጀት፣ ጸሐፊያን ከሆኑ ጽሁፎቻቸው ማዘጋጀት፣ ሪሰርች የሚሰሩ ከሆኑ ሪሰርቻቸውን እንደዚሁ ዲፕ ሪሰርች ሊሆን ይችላል። የሜዲካል ኢሜጅ አናላይሲስን ዲያግኖሲስ ላይ እንደዚሁ በጤና ሴክተር በጣም ብዙ ነገሮች ይሰሩበት ይገኛል። ሶ አይ ቲንክ የኤአይ ኢምፖርታንስ ጥያቄ ውስጥ የሚገባ አይደለም። ባለፈው ቪዲዮ በሰፊው አውርተንበታል። ሶ አውትፑቱ እንግዲህ የምንጠይቀው ጥያቄ የምንፈልገውን አውትፑት እንዲሰጠን ምንድን ነው ማድረግ ያለብን? ምክንያቱም ብዙዎቻችን ጥያቄ እንጠይቃለን፣ የሚመጣውን ምላሽ ግን በምን መልኩ ሊመጣ እንደሚችል እንኳ ፕሬዲክት የምናደርገው አይደለም። ሶ ሃሉሲኔት አድርጎ እሱ ገምቶ ምላሽ ከሚሰጠን እንዴት ነው መልሱም እንደዚህ መሆን አለበት የሚለውን እኛ ራሳችን ውሳኔው ላይ ልናግዘው የምንችለው በምን መልኩ ነው የሚለውን በደንብ እናወራበታለን ማለት ነው። ስለዚህ ስለ ፕሮምፕት ኢንጂነሪንግ ስናወራ አንደኛ ለምን ያስፈልጋል የሚለውን እናወራለን። ሁለተኛ ይህን ስኪል የሚፈልገው ማን ነው? ኦፍኮርስ ኤአይ ፎር ኤቭሪዋን ተባብለናል። ለሁሉም ሰው የሚያስፈልግ ስኪል ነው። ነገር ግን ይሄ ስኪል በዋናነት በአብዛኛው እንግዲህ በሰፊው ኤአይን የሚጠቀሙ ሰዎች ላይ የሚፈጥረው ኢምፓክት በጣም ትልቅ ስለሆነ ይሄ ስኪል ያስፈልጋቸዋል። ይሄ ስኪል ምንድን ነው የሚለውንም በሰፊው የምናየው ይሆናል ማለት ነው። ስለዚህ አንደኛው እና የመጀመሪያው ነገር ምናልባት እስኪ በሰውኛ ቋንቋ እናወራ። ምክንያቱም ኤአይ የሚቀበለው ሂውማን ላንጉጅ ነው። ሂውማን ላንጉጅ ነው ኢን ሴንስ ኤአይ ጋር የምናወራው ከሰዎች ጋር እንደምናወራው ነው የሚሆነው። ስለዚህ ከሰዎች ጋር ስናወራ ለምሳሌ የሆነ ሰው መጥቶ ብርሃንን ታውቀዋለህ ብሎ ጥያቄ ቢጠይቃችሁ ብርሃንን የሚባል ሰው የሚያውቁ ሰዎች ሁሉ ወደ አእምሯቸው የሚመጣው የሚያውቁትን ብርሃን ነው። የትኛው ብርሃን ነው የሚለውን ኤግዛክትሊ ለመወሰን ተጨማሪ ኮንቴክስት ይፈልጋል ማለት ነው። እኔን ሊገልጽ የሚችል ሌላ ተጨማሪ ኤሌመንት ሲገባ ግን ምናልባት የነሱ ግምት እኛ ያልነው ብርሃን አይደለም ሪፈር እየተደረገ ያለው የሚለውን ለመረዳት ያስባሉ ማለት ነው። ስለዚህ ለእናንተም ቢሆን ኤአይን የምትጠይቁበት ጥያቄ በተመሳሳይ ፕሬዲክቲቭ አናላይሲስ ሰርቶ which one is the closest የሚለውን ዲሳይድ የሚያደርገው በሰጣችሁት መረጃ ልክ ስለሆነ ጥያቄዎቻችን በጣም ፕሪሳይዝ መሆን አለባቸው። ቱ ዘ ፖይንት ኢንስትራክሽን ልንሰጠው ይገባል። ላይክ መጠቀም ያለበት ዴታ ቫሊድ የሆነ ወይም ደግሞ ጀስቲፋይ ሊደረግ የሚችል ቤዝድ ኦን ሪሰርች የራሱን ኦፒኒየን ብቻ እንዳይሰጠን መጠንቀቅ መቻል አለብን ማለት ነው። ስለዚህ ለምሳሌ አንድ መጥፎ ፕሮምፕት ልነግራችሁ ይችላል። ለምሳሌ ኢሜይል ስንልክ ራይት ሚ አን ኢሜይል ብዬ ብጠይቀው ወይም ደግሞ ኢሜይል ጻፍልኝ ብዬ ብጠይቀው ጀስት በጀነራል ኖሎጂ የሆነ ኮመን የሚባለውን ወይም ይሄ ዲፎልቱን የኢሜይል አጻጻፍ ተጠቅሞ ኢሜይል ልጽፍልኝ ይችላል። ያን ጥያቄ ግን ተቀባዩ ማን ነው የሚለውን ጨምሬ ከሰጠሁት ቶፒኩን ኢሜይሉ ላይ ኮምፖዝ የሚደረገው ቶፒክ ምን እንደሆነ ከነገርኩት ጎሉን አት ዘ ኤንድ ምን እንዲሆን ነው። ለምሳሌ የቢዝነስ ፕሮፖዛል ሳሚት እያደረኩ ከሆነ ከስተመሬን ኮንቪንስ ሊያደርግ የሚችል ወይም ደግሞ
እኔ ላይ ሊኖረው የሚችለው እይታ ሊያስተካክል የሚችል ሞር ፕሮፌሽናል በሆነ ወይ ክራፍት እንዲያደርግልኝ ጎል ሴት አደርግለታለሁ ማለት ነው። ሶ ሮሉን አስቀምጠለታለሁ። መጀመሪያ እንግዲህ ዋናው አንዱ ነጥብ ፕሮምፕት ኢንጂነሪንግ ላይ ሮል ነው። ለምሳሌ ኢሜይል ጻፍልኝ ብዬ ስጽፍለት ፕሮፌሽናል ኢሜይል ራይተር ነህ ብዬ ከሰጣሁት ራንደም ኢሜይል ኮምፖዝ አያደርግልኝም። ኤግዛክትሊ ምንድነው መሆን ያለበት ወይም ደግሞ ስታንዳርዱ ምንድነው የሚለውን ራሱ ለይቶ ይጽፍልኛል ማለት ነው። ከዛ ቀጣይ ደግሞ ጎሉን አስቀመጥኩለት፣ ኮንቴክስቱን። ለምሳሌ የምጽፈው የኢሜይል እየጻፈልኝ ያለው ፕሮፖዛል ሳሚት እያደረኩ ሊሆን ይችላል። ኦር ፎሎ አፕ የሆነ ፕሮግራም ምንድነው ኦንጎይንግ የነበረ ኢሜይል ኮንቨርሴሽን ፎሎ አፕ ሪስፖንስ ሊሆን ይችላል። ጎሉ ድጋሚ ምላሽ እንዲሰጠኝ ወይም ደግሞ ጥያቄ ክላሪቲ የምፈልገው ነገር ካለ ምላሽ እንዲሰጠኝ እፈልጋለሁ የሚለውን ኮንቴክስት ከነገርኩት ኤግዛክትሊ እሱንም ታሳቢ አድርጎ ይመልስልኛል ማለት ነው። ሌላው ደግሞ ሌንግዙ አለ። ሌንግዙ ኢሜይሉ ረጅም ይሁን አጭር ይሁን ቱ ዘ ፖይንት ይሁን በደንብ ማብራሪያ ይኑረው አይኑረው የሚለውን ነገር እንግዲህ እንዳስፈላጊነቱ፣ ምክንያቱም ለተለያየ አካል ኢሜይል ኮምፖዝ ስናደርግ የምንጽፍበት አካሄዱ፣ ቶኑ፣ ርዝመቱ ሁሉም ማተር ስለሚያደርግ እሱን ታሳቢ አድርገን እንሰጠዋለን ማለት ነው። እንግዲህ ራይት ሚ አን ኢሜይል ብዬ ብጠይቀው ኢሜይል ሊጽፍልኝ ይችላል። ጀስት ፕሌስ ሆልደር አስቀምጦ እዚህ ጋር ኢሜይሉን አስገባ ምናምን ብሎ ሊሰጠኝ ይችላል። ነገር ግን ኢሜይል የምጽፈው ለሚስተር ኤክስ ነው፣ ጎሉ ይሄ ነው። ኮንቴክስቱ ደግሞ ኢሜይሉ አሁን ለምሳሌ ከጻፍኩለት በኋላ የምፈልገው ምላሽ ይሄ ነው፣ ወይም ደግሞ አይቶ ዝም እንድል ከሆነ የፈለግኩት እሱን ስፔሲፋይ ማድረግ መቻል አለብኝ ማለት ነው። ስለዚህ ስትሮንግ የሆነ ፕሮምፕት በሰጠን ቁጥር ያው ብዙዎቻችን ጥያቄ ስንጠይቅ ለቻት ጂፒቲ አጭር ጥያቄ ጠይቀን በቂ መልስ እንጠብቃለን፣ ጀስት ባይላክ ሊመጣ ከቻለ በሚል ማለት ነው። ግን ኤአይ ፕሬዲክት ስለሆነ የሚያደርገው በሰጠነው ኮንቴክስት በሰጠነው ሮል ልክ ተመዝኖ ሲቀመጥለት የሚያመጣው አውትፑት እና ባይ ዲፎልት ራሱ የሚሰጠን አውትፑት ፈጽሞ የተለያየ ነው ማለት ነው። ስለዚህ ፕሮምፕት ስንጽፍ 5 ወሳኝ ነገሮች አሉ። 5 የመጀመሪያው እንዳልኩት ሮል ነው። ያንተ ፖዚሽን ምንድን ነው? አሁን ስራውን ሲሰራልኝ የእሱ ፖዚሽን ምን እንደሆነ ስፔሲፋይ ማድረግ መቻል አለብኝ። ምንድን ያ ፖዚሽን? ለምሳሌ ኮድ ከሆነ እንዲጽፍልኝ የፈለግኩት ዩአር ሲኒየር ሶፍትዌር ኢንጂነር ብዬ ሳስቀምጥለት ሲኒየር ሶፍትዌር ኢንጂነር የሚለውን ሮል ስለሰጠነው ብቻ ቤስት ፕራክቲሶች ምንድናቸው ብሎ ቼክ ያደርጋል። ምንድነው ቤስት ፕራክቲስ የሚባለውን ምንድነው ኮንሲደር ያደርገዋል። አት ሴም ታይም የኮዲንግ ስታንዳርዱ ነገሩን የሚረዳበት አንግልም እንደ ሲኒየር ኤክስፔክት የሚያደርግ ከሆነ አውቶፑቱ ላይ የጠየቀኝ አካል በጣም ተጠንቅቄ መስራት አለብኝ ብሎ እንዲያስብ ያደርገዋል ማለት ነው። ከዛ ሁለተኛው ታስኩ ነው። አክቹዋል ታስኩ ምንድነው የሚሰራልን? ምንድነው እንዲሰራልኝ የምፈልገው ነገር? አሁን ሮሉ ኤአዩ ምንድነው ሊሰራ ወይም ደግሞ እንዲሰራ የፈለግነው ነው አይደለ ጥያቄው። ሁለተኛው ደግሞ የሚሰራው ነገር ምንድነው? ከዛ ሶስተኛው ደግሞ ስለሚሰራውን ስራ ስለምናወራበት ጉዳይ ኮንቴክስት ልንሰጠው ይገባል፣ ወይም ደግሞ ሲቹዌሽኑን እንሰጠዋለን ማለት ነው። ፎርማት ከዛ መጨረሻ ላይ ሪስፖንድ ስታደርግልኝ በዚህ መንገድ ስጠኝ። ለምሳሌ በጄሰን ፎርማት ነው ዶክመንት እያዘጋጀን ከሆነ በፓወርፖይንት ነው የምንፈልገው፣ በፒዲኤፍ ነው የምንፈልገው፣ በወርድ ነው የምንፈልገው፣ ምን ያክል ርዝመቱ ምን ያክል ይሆን፣ ረጅም ዶክመንት ነው የምንፈልገው፣ አጭር የሚለውን በደንብ ማወቅ አለብን ማለት ነው። የመጨረሻው ኮንስትሬንት ነው። ኮንስትሬንት ሲባል ሊሚት ሊኖረው ይችላል። ለምሳሌ እኔ አጭር ሾርት ስቶሪ ነው እንዲጽፍልኝ የፈለግኩት ብዬ ካሰብኩኝ ኮንስትሬንት አስቀምጥለታለሁ። የምትጽፍልኝ ስቶሪ ማክሲመም መሆን የሚችለው 4 ፔጅ ነው፣ ከ4 ፔጅ ከበለጠ አይሆነኝም ብለን በግልጽ ከነገር ነው። ስለዚህ የሚፈልገውን ነገር ኮንቴክስቱን ነግረነዋል። በቃ አጠቃላይ ሲቹዌሽኑ ምን እንደሆነ ለምሳሌ ማርኬቲንግ ኤክስፐርት ሮል ሰጥተ ነው ፕሮሞሽን እንዲሰራልን ፈልገን ከሆነ የሶሻል ሚዲያ ካፕሽን ነው እንድታዘጋጅልኝ የፈለግኩት። መጀመሪያ እንግዲህ ማርኬቲንግ ኤክስፐርት ነው ብለነዋል። ከዛ የሶሻል ሚዲያ ካፕሽን ነው አዘጋጅልኝ እያልኩት ያለሁት። ከዛ ለምንድን ነው ያንን የምናዘጋጀው? ያን ካፕሽን የሶሻል ሚዲያ ካፕሽን የማዘጋጀው ደግሞ ለምንድን ነው? ፕሮዳክት ላውንች የምናደርገው የምንሸጠው አዲስ እቃ ካለ ለሱ ብለን እንሰጠዋለን ማለት ነው። ከዛ ስትራክቸር ደግሞ ወይም ደግሞ ፎርማቱን ስናወራ ምናልባት
ቡሌት ፖይንት ሊሆን ይችላል ኦር ፓራግራፍ ሊሆን ይችላል እንዳዘጋጅልን የፈለግነው ማለት ነው እዛ ጋር። ከዛ መጨረሻ ላይ ሊሚቱ ደግሞ ለማስታወቂያ ስለሆነ ከ1000 ቃላት ባልበለጠ መሆን መቻል አለበት ብለን ሴት ልናደርግለት እንችላለን። ስለዚህ ሮል አወራን። ታስኩ አክቹዋል ታስኩ ምንድነው? ኮንቴክስቱ አለ፣ ከዛ አውትፑት ፎርማቱ ምን መምሰል አለበት፣ መጨረሻ ላይ ደግሞ ኮንስትሬንት የሚባለው ነገር አለ። እነዚህ የፕሮምፕት ኢንጂነሪንግ 5 ኮር የሚባሉ ኤሌመንቶች ናቸው ማለት ነው። ስለዚህ አድካሚ ቢሆንም ብዙዎቻችንም እየወደድን ነው የምንሰራው ነገር ባይሆንም ኤአይን የምንጠቀም ከሆነ 5ቱንም ኤሌመንቶች ያለው ፕሮምፕት በረጅሙ በሰፊው ብንሰጠው የምናገኘው አውትፑት በጣም ተመሳሳይ በጣም ኮንሲስተንት እና ምናልባትም ያው ሁሌም ኤረር ይኖረዋል የኤአይ አውትፑት ግን that's why ሁሌም አይታችሁ ከሆነ ዲስክሌመር ከታች ያስቀምጣል። ስለዚህ መጨረሻ ላይ ሪቪው ማድረግ አስፈላጊ ቢሆንም እነዚህ ነገሮች እስካረግን ድረስ ግን የምናገኘው አውትፑት ሁሌም በጣም አሪፍ የመሆን እድሉ በጣም ሰፊ ነው ማለት ነው። ኦኬ እንግዲህ ኮመን የሚባሉ ሚስቴኮቹ ጋር ደግሞ እንምጣ። ፕሮምፕት ኢንጂነሪንግ ላይ እንግዲህ ያው ቅድም ያልኳቸው 5 ነገሮች አሉ። ነገር ግን አንዳንዴ ደግሞ ኮመን ሚስቴኮች አሉ ብዙዎቻችን የምንሰራቸው። ምክንያቱም ፍሬምወርኩንም ካለማወቅ ኤአዩ ምን ይጠብቃል የሚለውን ነገር ካለማወቅ እየተነሳ ማለት ነው። አንደኛ በጣም ቬግ የሆነ ወይም ደግሞ ምንም ክላሪቲ የሌለው ጥያቄ መጠየቅ። ለምሳሌ ቴል ሚ አባውት ማርኬቲንግ አልኩት። ማርኬቲንግ መማር ፈልጌ ስለ ማርኬቲንግ ስናወራ ማርኬቲንግ በጣም ሰፊ ኮንሰፕት ነው ባይሰልፍ እና የምፈልገውን ነገር ስፔሲፊካሊ ነው መናገር ያለበት። ምናልባት እኔ አሁን ስለ ማርኬቲንግ ስጠይቀው ሶሻል ሚዲያ ማርኬቲንግን እየፈልጌ ሊሆን ይችላል ኢንቴንሽኔ። ስለዚህ የምንጠይቀው ጥያቄ ቬግ መሆን መቻል የለበትም። ቢካዝ ስለ ሶሻል ሚዲያ ማርኬቲንግ ነው እየጠየቀኝ ያለው ወይስ ሌላ የማርኬቲንግ መንገድ የትኛው ነው የሚለውን ነገር ማወቅ ይቸገርና መጨረሻ ላይ ምናልባት ይሄን ሊሆን ይችላል ብሎ ራሱ ገምቶ ሊሰጠን ይችላል ማለት ነው። ስለዚህ የምፈልገው የምሸጠው ጫማ ኖሮኝ እሱን የተመለከተ ስትራቴጂ ከሆነ ስፔሲፊካሊ የዲጂታል ማርኬቲንግ ስትራቴጂ ስጠኝ ብዬ ነው። ስፔሲፊካሊ እንደውም ዲጂታል ማርኬቲንጉን የምሰራው ለዚህ ፊልድ ነው የሚለው ወይም ለዚህ ኤሪያ ለዚህ ኢንዱስትሪ ነው የሚለውንም ስፔሲፊካሊ ለዚህ ቢዝነስ የሚለውንም በደንብ መንገር መቻል አለብን ማለት ነው። ሌላው ሁለተኛው ነገር ደግሞ ኮንቴክስቱን ሚስ ማድረግ ወይም ደግሞ ኦብጀክቲቭ ምንድን ነው የሚለውን ለምሳሌ እንበልና የሆነ ጽሁፍ ጽፈን ፊክስ አድርግልኝ አልነው ወይም ደግሞ የጻፍኩትን የሆነ ሪፍሬዝ አድርግልኝ አልኩት እንበልና ኢሜል ጽፍ ያለው ግን ለሰይ ፕሩፍ ሪዲንግ ይፈልጋል ሪፍሬዝ አድርግልኝ ብዬ ብጠይቀው ያንን የጻፍኩትን ኢሜል ኮንቴክስቱን ካልነገርኩት ስቲል ሌላ ከዛ የተለየ ግን የምፈልገውን ኳሊቲ ወይም የምፈልገውን ሪኳየርመንት የማያሟላ ሌላው አውትፑት ነው የሚሰጠኝ። ፕሮፌሽናል አድርገው ኮንፊደንት አድርገው ምናምን ስለው ግን የበለጠ ምን እንደምፈልግ የበለጠ ስፔሲፋይ ካረኩለት ኮንቴክስቱን የበለጠ አንደርስታንድ እያደረገው በመጣ ቁጥር የሚሰጠን አውትፑት በዛው ልክ ከፍ እያለ ይሄዳል ማለት ነው። ሌላው ብዙ ጊዜ የምንሸወደው ደግሞ ፎሎ አፕ ጥያቄ አለመጠየቅ። አንዳንዴ የሰጠነው አውትፑት አውቶማቲካሊ እንወስደውና በቃ መጀመሪያ የመጣው መልስ በቂ ነው ብለን ዳይሬክትሊ መውሰድ፣ ይሄ ሌላ ስህተት ነው። ደግመን ቬሪፋይ እንዳደርግ የሰጠኝ መልስ ሶርሱ ምንድን ነው፣ እዚት ቬሪፋይድ ጀስቲፋይ ሊደረግ የሚችል ነው ወይ? ምክንያቱም አንዳንዴ ሃሉሲኔት ያደርግና የራሱን ኦፒኒየን ሊሰጠን ይችላል። ያኔ በጣም ተጠንቅቀን መጠየቅ መቻል አለብን ማለት ነው። ሁለተኛ አይትሬት አድርገን፣ ሶስተኛ አይትሬት አድርገን ሞር ክላሪቲ ኖሮት እኛም ያገኘነውን አውትፑት በደንብ አይተነው መወሰን መቻል አለብን ማለት ነው። ሌላው ደግሞ ትልቁ ችግር በአንድ ፕሮምፕት 3-4 ነገር አድርግልኝ ማለት። አንድ ጥያቄ ላይ ለምሳሌ ይህንን ዩቲዩብ ቪዲዮ ታምብኔል ስራልኝ፣ ታይትል አዘጋጅልኝ፣ ዲስክሪፕሽን አዘጋጅልኝ። እነዚህ ነገሮች ክሊርሊ የሚገባቸውን አቴንሽን ሰተናቸው መሰራት መቻል ስላለባቸው ዋን ቲንግ አት ታይም ቢሆን ከዛ ግን አይትሬት ማድረግ። ለምሳሌ ታምብኔሉን ሰርተዋል፣ ዲስክሪፕሽኑ ምን መሆን አለበት፣ ታይትሉ ምን መሆን አለበት፣ ቢኮዝ እነሱ ኦንላይን እንዲያደርጉ ሁሉም ተግባብተው እንዲሄዱ ምን ማድረግ አለብን የሚለውን የበለጠ መጠየቅ መቻል አለብን ማለት ነው። እንግዲህ በዋናነት እነዚህ 5 ነገሮችን አንስተናል፣ ኮር ወይም ደግሞ ዋና ዋና የሚባሉትን። ከዛ በኋላ ደግሞ
በጣም መማር ያለብን ፕሮምፕት ባረግን ቁጥር የምንሰራው ስህተት ይኖራል፣ ያገኘነው ጥሩ ነገር ይኖራል። ለሱም ደግሞ የበለጠ ሚሞሪ ላይ ይቀመጥ ዘንድ ከቻልን ጀነሬቲቭ ኤአይ የምንጠቀም በተለይ ይሄ ቴክስት ቤዝድ የሆነ ኮንቨርሴሽን ከሆነ ፕሮጀክት ሴት አድርጎ እዛ ላይ ሚሞሪ መጠቀም ይቻላል። አሁን በተለይ አሁን የመጨረሻዎቹ ሌተስት ቨርዥኖች ብዙዎቹ አላቸው ሚሞሪ ያላቸው። እሱን ተጠቅመን ማስቀመጥ ብንችል አሪፍ ይመስለኛል። ቢኮዝ ነገም ስንመለስ ለምሳሌ አሁን ዩቲዩብ ታምብኔል የምሰራበት እኔ አንድ ፕሮጀክት ነው። ኦልሬዲ ምን እንደሚፈልግ የትኛውን ከለር እንደምጠቀም የትኛውን ፎቶ እንደምፈልግ ኦልሬዲ አንዴ ሴት አድርጌለታለሁ። አይታችሁ ከሆነ ዩቲዩብ ቪዲዮዎች ላይ ያሉት ታምብኔሎች ተመሳሳይ ናቸው። ያ ኮንሲስተንሲ የመጣው ደግሞ አንዴ የሚበቃውን መረጃ ስለሰጠሁት ነው። ሁሌ ማድረግ አይጠበቅብንም። አንዳንዴ አስተማሪ የሆነ ሰው አስተማሪ ምንድነው የሚፈልገው? ፓወርፖይንት ያዘጋጅ ከሆነ ለተማሪዎቹ ፓወርፖይንት ምን መልክ ሊኖረው ይገባል፣ የኔ ኮርስ ምንድነው፣ በተደጋጋሚ እሱ ማስረዳት አይጠበቅብንም ማለት ነው። አንዴ አንደርስታንድ እንዳደርገን በቂ ኮንቴክስት መረጃ ምዛው ማስገባት ስለምንችል ፕሮጀክቱ ላይ እሱን እንግዲህ በሌላ ቪዲዮ እንዴት እንደምናስገባ አዘጋጅቼ የሚመጣ ይሆናል። ግን በሀሳብ ደረጃም አሁን ምናልባት የተወሰነ የተጠቀማችሁበት ከሆነ የምታውቁት ይሆናል ብዬ አስባለሁ። ኮንቴክስቶችን እዛ አስቀምጠን ማስኬድ እንችላለን ማለት ነው። ስለዚህ ፕሮምፕት ኢንጂነሪንግ ባጭሩ ይህንን ይመስላል። እናንተ ደግሞ ጥሩ ናቸው ብላችሁ ምናልባት ከዚህ በፊት ያገኛችኋቸው ጥሩ ነገሮች ካሉ ኮሜንት ላይ ብታስቀምጡልኝ የበለጠ የምንወያይባቸው ይሆናል። ሌላው ደግሞ ምናልባት እንግዲህ ይህንን ቪዲዮ አይታችሁ መጨረሻ ላይ እናንተ ቢያንስ አንድ ፕሮምፕት ጽፋችሁ ኮሜንት ላይ ኮሜንት ስጠን ወይም ደግሞ ሪቪው አድርግልን ብትሉኝ ለሱ ምላሽ የምሰጥ ይሆናል ማለት ነው። ስለዚህ የዛሬውን ቶፒክ ለማጠቃለል ያክል AI is for everyone ብለናል፣ ለሁሉም ሰው ነው። ስለዚህ ይሄ የፕሮምፕት ኢንጂነሪንግ ስኪል የትኛውም ፊልድ ላይ ሆኑ የትኛውም ኢንዱስትሪ ላይ ስሩ የግድ ያስፈልጋችኋል ይሄ ስኪል። ይሄ ደግሞ ሶል አባውት ክሊር የሆነ ስፔሲፊክ ከዛ ደግሞ የምንፈልገውን አውትፑት ቤስት ፖስብል አውትፑት እንድናገኝ ፎርማቱ ምን መሆን መቻል አለበት፣ ኮንስትሬንቶቹን ማስቀመጥ፣ በዛ መንገድ በቂ ጥያቄ ጠይቀን አመርቂ የሆነ ምላሽን የምናገኝበት መንገድ ነው እንግዲህ ፕሮምፕት ኢንጂነሪንግ የሚባለው ማለት ነው። እንግዲህ ሰውም ጋር ስናወራ ፕሮቶኮል የሚባል ነገር አለ አይደል? ለተለያየ ሰው ጋር ስንቀመጥ የምናወራበት መንገድ ተመሳሳይ አይሆንም። አንዳንዴ ፎርማል አንዳንዴ ኢንፎርማል የምንሆንባቸው አጋጣሚዎች አሉ። ፕሮምፕት ኢንጂነሪንግም ዞሮ ዞሮ አፍተር ኦል ልክ ሰው ጋር እንደምናወራ ስለሆነ የምናወራው ለሱ የምንሰጠው ኮንቴክስት ወይም ደግሞ ሊረዳ የሚገባበትን አውድ የበለጠ ግልጽ ባረግንለት ቁጥር የሚሰጠን አውትፑትም በዛው ልክ ጥሩ ይሆናል። ኢምፖርታንሱም እንግዲህ ኤአይ እስከተጠቀምን ድረስ ይሄ ወሬ አይደለም ማለት ላይክ ማንኛውም ሰው ጋር እንደምናወራው ወሬ አይደለም። ፕሮምፕት ኢንጂነሪንግ ነው ማለት ነው። ኢንጂነሪንግ ሲባል ደግሞ እንግዲህ ስራውን የሚሰራው ሮሉ መታወቅ መቻል አለበት፣ ኮንቴክስቱ መታወቅ አለበት፣ እንደዚሁም ደግሞ አውትፑቱ ምን መምሰል እንዳለበት እና በምን መንገድ ፎርማት ወይም ስትራክቸር መደረግ እንዳለበት መታወቅ መቻል አለበት ማለት ነው። ያንን ካላወቅን ምናልባት ብዙዎቻችን ኤአይ ልንጠቀም እንችላለን፣ ግን እየተጠቀምንበት ያለው መንገድ ምናልባትም the wrong way ነው። ያ ደግሞ ስራችንም ላይ ምናልባት አንዳንዴ መጥፎ ኢምፓክትም ሊኖረው ይችላል። ፕሮምፕት ኢንጂነሪንግ ኢዝ ኢምፖርታንት። ሁላችሁም ይህንን ቪዲዮ ጨምሮ ሌሎች ቪዲዮዎችንም አይታችሁ የበለጠ ስኪላችሁን ብታዳብሩ በስራ ቦታችሁ በጣም ብዙ ተጠቀምበታላችሁ ብዬ አስባለሁ። በተለይ ፕሮግራሚንግ ላይ በጣም ኢምፖርታንት በጣም ኢምፖርታንት ቢካዝ አንዳንዴ አሁን ኦልሬዲ እየሰራ ያለ ፕሮዳክሽን ላይ የወጣ አፕሊኬሽን ላይ የሆነ ፊቸርን ጨምር ወር ደግሞ የነበረን አንድ በግ ፊክስ እናደርግ ብንል ፕሮምፕቱን በደንብ ክሊርሊ ካልነገር ነው ምናልባትም ኦልሬዲ ኦፕሬሽናል የሆነ አፕሊኬሽንን ሊያበላሽብን የሚችልበት እድል አለ። እሱም በግልጽ መንገድ እና ማስረዳት መቻል አለብን። ለዛሬ የነበረን ፕሮግራም ይሄ በዚሁ ይጠናቀቃል። አብራችሁን ስለቆያችሁ አመሰግናለሁ። ቻው።